السلام عليكم ورحمة الله وبركاته. بدر مسجد نو ከተመሰረተ ከ10 ዓመት በላይ ሆኖታል። የመስጂድነትን ፈቃድ ካገኘ ቆይቷል። ቦታው አስኮ አዲስ ሰፈር ከታክሲ ተራው በስተቀኝ በሚያስገባው መንገድ 100 ሜትር የማትሞላ ገባ ብሎ ነው። ምን አለፋችሁ የሰፈሩ መናኸሪያ ላይ ጥሩ ቦታ ያገኘ መስጂድ ነው። አልহামዱሊላህ። በአካባቢው ሙስሊሞች ተሳትፎ 370 ካሬ ሜትር ግቢ ውስጥ ባለ 3 ፎቅ መስገጃ በማሰራት የሴቶች መስገጃ ሳይቀር አብቃቅቶ ይዟል። ጁሙዓ ሞልቶ ተትረፍርፎ ይሰገድበታል። ለዚህ ላበቃን አላህ ምስጋና ይድረሰው አልহামዱሊላህ። ሆኖም ባለፉት ዓመታት የፕሮቴስታንት እምነት ተከታዮች ወደ መስጂዱ መዞሪያ ላይ ያለን ግቢ ተከራይተው በመግባት ከመስጂዳችን ጋር ጉርብትናቸውን ተያያዙት። ምንም እንኳን መስገጃ በአካባቢያቸው ያጡ ሙስሊሞች ሌላው ቀርቶ ለረመዳን ተራዊህ መስገጃ ለአንድ ወር የተከራዩት መስገጃ ቦታ እየታሸገባቸው ሲከለከሉ የኖረ ቢሆንም ይህ የሃይማኖት ማስገጃ የኪራይ ቦታ ግን በሚገርም ሁኔታ ለዛውም ህጋዊ ከሆነ መስጂድ በመጎራበት እስከ ዛሬ ቆይቷል። የሚደንቀው ነገር ይህ ቤት በሙዚቃ መሳሪያዎች፣ በዘመናዊ ድምጽ ማጉያዎችና በሰው ብዛት የታጀበ በመሆኑ በመስጂድ ውስጥ ተረጋግቶ አላህን ከማስታወስ የሚያግድ ወደ መስጂድ መግባትና መውጣት የሚከለክል መሆኑ ነው። ይህ ለመስጂዱ ብቻ ሳይሆን ለአካባቢው ነዋሪም በመኖሪያቸው ከማረፍ የከለከለ ነው። በተለይ ደግሞ ከመስገጃ ሰዓቶች ጋር የገጠመ መሆኑ ረፍት የሚነሳ ያደርገዋል። ጉዳዩ ያሳሰባቸው ሙስሊሞች ከመስጂዱ ኮሚቴዎች ጋር በመተባበር ይህ ነገር ከወዲሁ ልባት እንዲያገኝ ጉዳዩን ወደ ወረዳ፣ ወደ ክፍለ ከተማና ወደ እስልምና ጉዳዮች የተለያዩ እርከኖች ድረስ ያቀረቡ ሲሆን መፍትሄ እንደሚያደርጉ እየገለጹ ነገሩን ከማዘናጋት የዘለለ ምንም መፍትሄ አላገኙም። ከቅርብ ጊዜ ወዲህ ከተከራዩት ቤት አጠገብ ወደ መስጂዱ የበለጠ የሚያቀርባቸው የሆነን 200 ካሬ ቦታ ገዝተው ከተከራዩት ቤት ጋር በማቀናጀት ግዛታቸውን የበለጠ አስፋፍተዋል። በእነሱና በበድር መስጂድ መካከል አንድ የ200 ካሬ ቦታ የሆነ መኖሪያ ቤት ብቻ ቀርቷል። ይህንን ቤት በመግዛት መስጂዱ እንዲሰፋና የልጆች መድረሳን ጨምሮ የሙስሊሙ ቁጥር እየገፋ ለመጣባት አዲስ ሰፈር ነዋሪዎች ወደፊት መጣበብ የማይሆንበት መስጂድ ማድረግ የመስጂዱ የወደፊት ግብ ነው። ሆኖም እነዚሁ የመጡብን ባላንጣዎች ይህንን ቤትም ለመግዛት በተደጋጋሚ የቤቱን ባለቤት እያስጨነቁ ሲሆን የቤቱ ባለቤት ግን ለነሱ ከመሸጥ ለመስጂዱ መሸጥን በመምረጥ የመስጂዱን ምላሽ በመጠባበቅ ላይ ይገኛል። ይህ ለሽያጭ የቀረበ ግቢ በውስጡ ባለ አንድ ፎቅ መኖሪያ ቤት ያለው ሲሆን የዚህ ቤት የሽያጭ መነሻ 3 ሚሊዮን ብር በባለቤቶቹ ተገምቶ ነበር። ሆኖም እነዚሁ ባለጋራዎች ለመግዛት በሚያደርጉት ፉክክርና ተደጋጋሚ የዋጋ ማቅረብ የሽያጭ ግምቱ እንዲነር አድርገውታል። በአሁኑ ሰዓት 5 ሚሊዮን 500 ሺህ ብር አቅርበው በግዢው እጅ እንዲያጥረን ለማድረግ ቆርጠው ተነስተዋል። እኛ ግን ሙስሊሞች ነን። ሙስሊም የአላህ ቤት በመገንባት ላይ አይሰስትም። እኛ የአካባቢው ሙስሊሞች ይህንን የተጠቀሰውን ገንዘብ ለመሙላትና መስጂዳችንን ለማስፋት አልፎም መስጂዳችንን በጸጥታ አላህን ማስታወሻ ቦታ እንዲሆን ከጎናችን ይህንን ጸጥታ የሚያደፈርሱ አካላት እንዳይጎራበቱን በአንድነት እየለፋን ነው። ይህ የተጠቀሰው ገንዘብ ግን በእኛ አቅም ብቻ ከብዷልና ጉዳዩን ወደሚመለከታችሁ ወንድሞቻችን አጋርተናል። ሁላችሁም ይህንን የአላህ ቤት በመገንባት ላይ ይህች ታንሳለች ሳትሉ የበኩላችሁን በማድረግ ከአላህ እጥፍ ድርብ ምንዳ የሚያስገኛችሁ ሥራ ላይ ተሽቀዳደሙ። ድር ሲያብር አንበሳ ያስራልና ዛሬ ነገ ሳትሉ የበኩላችሁን ለዚህ ለአላህ ቤት መገንቢያ እንድታበረክቱ በአላህ ስም እንጠይቃለን። ለዚሁ የገቢ ማሰባሰቢያ በመስጂዱ ኮሚቴዎች የተዋቀረ የባንክ አካውንት ተከፍቷል። ዳሽን ባንክ አዲስ ሰፈር ቅርንጫፍ 517 2001 99 60 96 በአደም መሐመድ ሁሴን አወልና በሽር ሁሴን። ደግሞአለሁ ዳሽን ባንክ አዲስ ሰፈር ቅርንጫፍ 517 2001 99 60 96 በአደም መሐመድ ሁሴን አወልና በሽር ሁሴን ስም ብለው ቢያስገቡ ከአላህ ምንዳን መተሳሰብ ብቻ ይቀርዎታል። ለበለጠ መረጃ 0913 93 27 64 ኡስታዝ መሐመድ አወል ወይንም 0930 07 82 50 ኡስታዝ ጀሚል ሁሴን ወይንም 0925 93 74 80 ወንድም አቡበከር ብለው ይደውሉ።
የአላህን ቤት የገነባ አላህ ደግሞ በጀነት ቤትን ይገነባለታልና ለዚህ ትልቅ እድል ይሽቀዳደሙ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።